ይሄንን የምታዩትን ትልቅ ክፍል ገንብቻለሁ። እነዚህን ሁለት ሙሉ ለሙሉ የማይተዋወቁ ሰዎችን ለሚቀጥሉት 100 ቀናት በዚህ ዝግ ክፍል ውስጥ አቆያቸዋለሁ። ከዚህ በፊት የትም አይተዋወቁም። ቤሊ እቺ ሱዚ ናት። ሱዚ ይሄ ደግሞ ቤሊ ነው። ሁለታችሁም እስከ 100ኛው ቀን ድረስ መቆየት ከቻላችሁ እዚህ ካዝና ውስጥ ያለውን $500,000 ትወስዳላችሁ። ነገር ግን ከእናንተ መካከል አንዱ እንኳን ቀድሞ ከወጣ ሁለታችሁም ምንም ይዛችሁ አትወጡም። Have fun. Okay, bye. This is going to be crazy. ይሄ እብደት ነው። ክፍሉ ልክ እንደ እብዶች ማቆያ ነው የሚመስለው። በጣም ነጭ ነው፣ አይን ይጋርዳል። ለሚቀጥሉት 100 ቀናት የሚሆን በቂ ምግብ፣ ውሃና የግል መታጠቢያ ቤት አዘጋጅተንላቸዋል። እሺ፣ የመጀመሪያው ቀን ተጀምሯል። መጀመሪያ ምን እናድርግ? 100 ቀን በጣም ረጅም ጊዜ ነው። እዚህ ክፍል ውስጥ አንድ ትልቅ ችግር አለ። መስኮት የለም፣ ሰዓት የለም፣ የቀንና የሌሊት ልዩነት አይታወቅም። አሁን ስንት ሰዓት እንደሆነ ምንም አናውቅም። ተኝተን ስንነቃ የቆየን መስሎን ነበር፣ ግን ለ2 ሰዓት ብቻ ነበር የተኛነው። Are you feeling beef or chicken? Chicken. Chicken sounds great. Nice. Sickening. It's good. እሺ፣ ጊዜ ለማሳለፍ በካርቶን ቼዝ እንስራ። Is he making cards? Bailey's lost it. He's whipping the poor. የ100ኛው ቀን ራቅ ያለ ይመስላል። 7ኛው ቀን አእምሯቸው ቀስ በቀስ እየዛለ ነው። በቃ ቀኑን ሙሉ ኳሱን ግድግዳው ላይ እየመታው ነው ያለው። ሌላ የሚደረግ ነገር የለም። 10ኛው ቀን ደርሷል። ለመጀመሪያው ቻሌንጅ ጊዜው አሁን ነው። ለቀሪዎቹ 90 ቀናት የሚፈልጉትን ማንኛውም ምግብ የሚያበስልላችሁ የግል ሼፍ $50,000 ሰጣችኋለሁ። $50,000 ያ ማለት ከምናገኘው ገንዘብ 10% እኮ ነው። Nope. I think we decided. እሺ ሚስተር ቢስት አንፈልግም። ገንዘቡን መቆጠብ እንመርጣለን። ገንዘቡን መቆጠባቸው ጥሩ ነው፣ ግን ወደፊት ይጸጸቱበት ይሆን? But you know what? I'm proud of us for staying strong. Good job. 20ኛው ቀን ላይ ደርሰናል። አሁንም ግን ሰዓቱ ስንት እንደሆነ አናውቅም። 20ኛው ቀን እስካሁን ወለሉ ላይ ነው የሚተኙት። አሁን ሌላ እድል ልሰጣችሁ ነው። 2 አልጋዎችና መብራቱን መቆጣጠር የምትችሉበት አይፓድ $50,000። Dang. Oh my gosh. እባክህ ቤሊ መተኛ ትፈልጋለሁ። መብራቱ እየገደለኝ ነው። ሱዚ $50,000 ማለት በጣም ብዙ ነው። ትንሽ ብንታገስ ይሻላል። It's decision time. ግን ለ80 ቀናት እንዴት እንደዚህ እንቀጥላለን? በጣም ከባድ ነው። 4. Oh my gosh. 3. Happy with whatever you say. 2. Yes or no? Bailey, yes or no? 1. What's your decision? አይሆንም፣ አንገዛውም። Really? Okay, wow. በጣም ደክሞኛል። በዚህ ውሳኔ ደስተኛ አይደለሁም። Oh, what a heavy mistake. I cannot believe you guys said no. I'll leave you alone for a couple of days. I hope you don't regret your decision. Bye. Bye. አሁንም ቤተሰቦችን በጣም ናፍቄያለሁ። ዛሬ እናቴ ልደት ነው። ገንዘቡን ስናገኝ ሁሉንም ዕዳዎቻችንን እንከፍላለን። አዎ እናቴም በዚህ እንደምትኮራብኝ ያውቃለሁ። ጠንክረን መቀጠል አለብን። 30ኛው ቀን 30% ተጠናቋል። How's it going? አሁን ለእናንተ 5 ልዩ ነገሮችን አቀርባለሁ። እያንዳንዳቸው $10,000 ያወጣሉ። ስልክ፣ የሃሪ ፖተር መጽሐፍት፣ የቡና ማሽን፣ ቅመማ ቅመምና የሞኖፖሊ ጨዋታ ናቸው። $10,000 ለአንድ ነገር በጣም ውድ ነው፣ ግን ቡና በጣም ናፍቆኛል። መጽሐፍቱንም ብንገዛቸው ይሻላል። ጊዜ ለማሳለፍ በጣም ይረዱናል። እሺ ተስማምተናል። የቡና ማሽኑንና መጽሐፍቱን እንወስዳለን። I don't really care about that. Sick. እንኳን ደስ አላችሁ። $20,000 ቀንሰናል። አሁን በካዝና ውስጥ $480,000 ይቀራችኋል። ቡናው በጣም ጣፋጭ ነው። መጽሐፍቱ ደግሞ ጭንቀታችንን እንድንረሳ ያደርጉናል። መጽሐፍ በማንበባችን ብቻ ቀኑ በፍጥነት እየሄደልን ነው። Life is finally looking up here. 40ኛው ቀን Can I come in? Come in! አሁን ደግሞ አንድ ቴሌቪዥን በነፃ ሰጣችኋለሁ። ነገር ግን አንድ ነገር አለ። ፊልም ለማየት ለእያንዳንዱ ፊልም $10,000 መክፈል አለባችሁ። This is crazy, the amount of movies in here. We can watch this documentary about Nolan. $10,000 ለአንድ ፊልm? በፍጹም ያንን ገንዘብ አንከፍልም። Can't do it. All right, gang, come on in. Take every last one. ቆይ ሱዚ፣ አንድ ሐሳብ አለኝ። ቴሌቪዥኑን ከአንቴና ጋር ለማገናኘት ሞክራል። ይሰራል ብለህ ታስባለህ? እዚህ ውስጥ ምንም ሲግናል ያለ አይመስለኝም። የኤሌክትሪክ ሽቦን ተጠቅመን ሲግናል ለማግኘት እንሞክር። እስኪ ቴሌቪዥኑን አብሪው። What? ኦ አምላኬ፣ ይሰራል። ቻናሎቹ መጡ። 7 ቻናሎች ማግኘት ችለናል።
አሁን በነፃ ዜናና የመኪና ውድድሮችን ማየት እንችላለን። ገንዘባችንንም አላጠፋንም። በቴሌቪዥን ዜና ማየት መቻላችን ከውጭ ዓለም ጋር እንድንገናኝ አድርጎናል። The room. It's day 50. Oh. 50ኛው ቀን ግማሽ መንገድ ደርሰናል። ዛሬ የሱዚ እናት ልደት እንደሆነ አውቃለሁ። ስለዚህ ልዩ እድል አቀርባለሁ። $20,000 ቤተሰቦቻችሁን ለ10 ደቂቃ ማየት ትችላላችሁ። ተስማማላችሁ? 10 minutes. This feels like a pretty easy decision. እባክህ ቤሊ፣ ይሄ ለእናቴ ትልቅ ስጦታ ነው። እነሱን ማየት በጣም እፈልጋለሁ። እሺ ሱዚ፣ ለዚህ ነገር ገንዘብ ብናወጣ አይቆጨንም። እናድርገው። All right, give me $20,000 now. Go get them. Best 10K ever spent, I think. Okay. It was a tough decision. I made you a birthday. And to celebrate her birthday, we brought a birthday cake. Yes. This is the best tasty thing they've had in forever. እዚህ መሆንሽን ማመን አልቻልኩም። እኛም እንወድሻለን። በጣም ጠንካራ ነሽ። በርቺ። Bye, love you. Bye. ከቤተሰቦቻችን ጋር ማሳለፋችን ለቀጣዮቹ 50 ቀናት ብርታት ሰጥቶናል። 60ኛው ቀን How's it going? Hi. Oh, hey. አሁን ደግሞ አንድ ሚስጥራዊ ሳጥን አቀርብላችኋለሁ። Yay. ይህን ሳጥን $50,000 መግዛት ትችላላችሁ። ነገር ግን ውስጡ ምን እንዳለ አታውቁም። $50,000 ውስጡ ምንም ከሌለስ ገንዘቡን በከንቱ ማጣት የለብንም። እኔ ግን አንድ ጥሩ ነገር ያለበት ይመስለኛል። ምን ይመስላል? አይሆንም፣ በጣም አደገኛ ነው። መግዛት የለብንም። I'm going with no. Really? ሚስተር ቢስት አንፈልገውም። እሺ ውሳኔያችሁ ነው። አሁን ግን በሳጥን ውስጥ የነበረውን ላሳያችሁ። All right, inside is በሳጥን ውስጥ የሰጣችሁኝ $50,000 ተመላሽና and then you want to open up that stack of money? የሁለት አዳዲስ ቴስላ መኪኖች ቁልፍ ነበሩ። Tesla key for you and a Tesla key for you. I'm so sorry. They would have gotten their money back plus these 2 Teslas for free. Oh, I want to cry. Let's close this. Beef, thank you. Bye. ኦ አምላኬ፣ አይሆንም። መኪናውን ማግኘት እንችል ነበር። በጣም ተሰማኝ። ይሄ ትልቅ ስህተት ነበር። በጣም አዝናለሁ ሱዚ። ያንን እድል ማጣታችን ማመን አልቻልኩም። አሁን መቀጠል በጣም ይከብደኛል። Oh no, it's all a dream. I like my Prius. Okay, there I said it. አሁንም 40 ቀናት ይቀራቸዋል። ተስፋ እንዳትቆርጡ። ያ ቴስላ መኪና እድል ካለፈ በኋላ በጣም ከብዶኛል። ሁልጊዜ ስለሱ ነው ማስበው። ሱዚ፣ በባለፈው ነገር ላይ ማተኮር የለብንም። የቀረን 30 ቀን ብቻ ነው። በትልቁ ሽልማት ላይ ትኩረት እናድርግ። አውቃለሁ፣ ነገር ግን በጣም ደክሞኛል። ይሄ ክፍል አንዳንዴ ሊያሳብደኝ ይደርሳል። Day 70. 70ኛው ቀን በጣም ተዳክመዋል። አሁን ግን ትልቁን እድል የማቀርብበት ጊዜ ነው። ቀደም ሲል ያቀረብኩላችሁን ነገሮች ሁሉ ማለትም አልጋዎች፣ ሼፍ፣ ፊልሞች እና መብራት መቆጣጠሪያ በአንድ ላይ መግዛት ትችላላችሁ። ይህ የሚያስፈልገን ነገር ነው። የቀሩንን 30 ቀናት በዚህ ሁኔታ መቀጠል አንችልም። It's time to find out how much this will cost you. ህጉ እንደዚህ ነው። እናንተ አንድ ዋጋ ትጠቅሳላችሁ። የጠቀሳችሁት ዋጋ እኔ በሚስጥር ከያዝኩት ቁጥር በላይ ከሆነ ሁሉንም ታገኛላችሁ። ስንት እንበል? ከፍ ያለ ቁጥር መናገር ያለብን ይመስለኛል። እሺ $100,000 እንበል። We're flipping it. I hope we get it. ይሄ በቂ ይመስለኛል። የእኔ ሚስጥራዊ ቁጥር $69,000 ነበር። 69. We get it! Yes! You overpaid by 30. I don't care. We get them back! Yo, this is the most excited I've been so Oh my far. gosh. And this mystery box, which I did clarify was different, it's 2 Yes! smaller Tesla. No, I love this. ስለዚህ እናንተ አሸንፋችኋል። ሁሉንም ታገኛላችሁ። በመጨረሻ እውነተኛ አልጋ ላይ መተኛት ትችላለሁ። በጣም ደስ ብሎኛል። ምግቡም ቢሆን ድንቅ ነው። ሼፉ በጣም የሚጣፍጥ ምግብ እየሰራልን ነው። አሁን ክፍሉ ወደ መዝናኛ ቦታ ተቀይሯል። ግን አብሮ መቆየቱ አሁንም ፈተና ነው። ቤሊ በጣም ይረብሻል። እኔ ማንበብ ስፈልግ እሱ ሁሉ ጊዜ ማውራት ይፈልጋል። እሷ ፊልም ላይ ብቻ ነው የምታተኩረው። እኔ ደግሞ ሰው ስለሆንኩ ማውራትና መጫወትን ፈልጋለሁ። እባክህ ድምጽን ቀንስ፣ ፊልም እያየሁ ነው። 90ኛው It's ቀን gonna be. አንዳቸው ሌላውን ማየት እንኳን ጠልተዋል። I wasn't in the middle of saying anything. All right, day 99. 99ኛው ቀን ነገ ከዚህ ክፍል እንወጣለን። ማመን አልቻልኩም። እኔም ማመን አልችልም። በጣም ረጅም ጊዜ ነበር። ለመውጣት ጓጉቻለሁ። This is so exciting. You officially have 24 hours left in the challenge. 100ኛው ቀን ደርሷል። እንኳን ደስ አላችሁ። ለ100 ቀናት ሙሉ በዚህ ክፍል ውስጥ በመቆየታችሁ ኩራት ይሰማኛል። አሁን ግን የመጨረሻውና ወሳኙ ፈተና አለ። ከፊት ለፊታችሁ 2 ቁልፎች አሉ። አንደኛው ቁልፍ መካፈል ይላል፣ ሁለተኛው ደግሞ መስረቅ ይላል።
ሁለታችሁም መካፈል የሚለውን ከመረጣችሁ እያንዳንዳችሁ በካዝናው ውስጥ ያለውን $360,000 ግማሽ ግማሽ ትወስዳላችሁ። ነገር ግን አንዱ መስረቅ ካለና ሌላኛው መካፈል ካለ የሰረቀው ሰው ሁሉንም $360,000 ለብቻው ይወስዳል። ሁለታችሁም መስረቅ የሚለውን ቁልፍ ከተጫናችሁ ግን ሁለታችሁም ምንም ሳትይዙ ባዶ እጃችሁን ትወጣላችሁ። ውሳኔያችሁን አሳውቁኝ። ሱዚን አምናታለሁ፣ ግን $360,000 ለብቻ መውሰድ የህይወት ለውጥ ያመጣል። ምን ማድረግ እንዳለብኝ ግራ ገብቶኛል። Bailey actually might. Bailey might. ቤሊ ደግ ሰው እንደሆነ አውቃለሁ። እነዚህን ሁሉ ቀናት አብረን ያሳለፍነው፣ ስለዚህ አብረን ማግኘት አለብን። እሺ፣ አሁን 3 ስንቆጥር ቁልፉን ተጫኑ። 1 2 3 No way. ሁለታችሁም መካፈል የሚለውን መርጣችኋል። Congratulations, let's rock it! There you go. Here's your money. And both out here. እንኳን ደስ ያላችሁ። እያንዳንዳችሁ $180,000 ይዛችሁ ወደ ቤታችሁ ትሄዳላችሁ።